ሰላም ጤና ይስጥልን ውድ የሀበሻ ብራዘርስ ቤተሰቦች፣ ዛሬ ደግሞ እንደዚህ የሚገርም በጣም ቆንጆ የሆነ የካሮት ሾርባ አሰራር ይዘንላችሁ መጥተናል። ካሮት በተፈጥሮ በጣም የሚገርም ኒውትሪሽን ያለው አትክልት አይነት ነው። ይሄን የካሮት ሾርባ ለማዘጋጀት የሚያስፈልጉን ግብአቶች መጀመሪያ ፎሶሊያ፣ ካሮትና ቆስጣ ቆንጆ አድርገን እንጠብሰዋለን። እንደዚህ በምትመለከቱት መልኩ በዳይስ ከትፈን ማለት ነው። ይሄ ለቶፒንግ ወይንም ለዲኮር እንደ ዲኮር አድርገን የምንጠቀመው ነው። ትንሽ የዘይት መጥበሻ ላይ አድርገን እሱን እንጠብሰዋለን። እሱ እየበሰለልን እኛ ለሾርባው የሚሆን ካሮትን ከትፋለን በመሃል እያማሰልን ማለት ነው። ካሮቱን ቲማቲሙን እንደምትመለከቱት ከፍ ከፍ አድርገን እንከትፈውና እየጠበስነው ወዳለው አትክልት እንሄዳለን። እንደምታዩት ቆንጆ ሆኖ ተጠብሶልናል። ስለሚበቃው እሱን ወደ ሳህን እንገለብጣለን። ወደ ሳህን ገልብጠን ቀይ ሽንኩርት፣ ሴለሪ ወይንም የጥብስ ቅጠል የሴለሪ ወይንም የሾርባ ቅጠል፣ ባሮ ሽንኩርት፣ ዝንጅብል እና ነጭ ሽንኩርት እንደምታመለከቱት ከከተፈን በኋላ መጥበሻችንን አግለን መጀመሪያ ሽንኩርትና ዝንጅብሏን ትንሽ ከጠበስናት በኋላ ሌሎቹን ግብአቶች እንጨምራለን። ትንሽ እንደዚህ በምትመለከቱት መልኩ ካበሰልነው በኋላ እንደዚህ እንደምትመለከቱት በደንብ ከጠበስነው በኋላ ውሃ እናደርግበትና ከድንን ትንሽ እንዲበስል እናደርገዋለን። በመቀጠል እሱ እስኪበስልልኝ ድረስ ለኔ ትንሽ ጉሮሬን ራስ እንዲያደርግልኝ የወተርሚለን ጁስ እሰራለሁ ማለት ነው። እንደምትመለከቱት በጣም የሚያምር ወተርሚለን ነው። ቆንጆ ነው። በቀላሉ ሊሰራ የሚችል የሀባብ ጁስ ነው። ምንም አልገባበትም። ሙሉ ለሙሉ ሀባቡ ነው። ትንሽ ስለበሰለልኝ ሙሉ ለሙሉ ውሃ ጨምሬ በደንብ እንዲተከተክ አደርገዋለሁ። እንደምትመለከቱት ከተከተከልኝ በኋላ በጫውና በቁንዶ በርበሬ ቀመመዋለሁ። ነጭ ቁንዶ በርበሬ ነው የተጠቀምኩት። እናንተ ባላችሁ መጠቀም ትችላላችሁ በምትፈልጉት አይነት። በመቀጠል ለክሩቶንስ ወይንም ደግሞ የተጠበሰ ዳቦ አዘጋጃለሁ። እሱን የሚያዘጋጀሁት በጋርሊክ ፍሌቨር ነው። እንደዚህ ከከተፍኩት ከቆረጥኩት በኋላ ጋርሊክ ኦይል አዘጋጅቼ እንደዚህ ዳርዳር ላይ ቀባዋለሁ ማለት ነው። ከዛ ወደ ኦቭን ከተዋለሁ። እሱ እስኪጠበስልኝ ድረስ ካሮቴን ቼክ አደርገዋለሁ መብሰሉን። ከዛ ከበቃው ከበሰለው እንደዚህ ወደ መፍጫ ማሽን ጨምሬ በደንብ ስሙዝ እስኪሆንልኝ ድረስ ፈጫዋለሁ ማለት ነው። በጣም እንደዚህ እንደምትመለከቱት በጣም ስሙዝ ሆኖልኛል። መልሼ ወደ መጥበሻ ጨምረውና ትንሽ አንተከትከዋለሁ፣ ቀምሰዋለሁ። የሚቀረው የቅመም አይነት ካለ ቀምሜ ቆንጆ ሲሆንልኝ እንደዚህ በመመገቢያ ሳህን ገለብጠውና እንደምትመለከቱት ቅድም የጠበስነው አትክልት እንደዚህ በሚያምር ሁኔታ መሃል እናደርገዋለን። ዳቦዎቹንም ክሩቶንስ የተጠበሱት ዳቦዎች እንደዚህ ዳርዳር ላይ አድርገን እንደምትመለከቱት አድርገን እንመገባለን ማለት ነው። የሚገርም የካሮት ሾርባ አሰራር ነው። ፔጃችንን ላይክ፣ ሼር፣ ኮሜንት አድርጉልን። የመደመር ምልክቷን ተጭናችሁ ቤተሰብ ሁኑ። እንሰራላችሁ የምትፈልጉት ማንኛውም አይነት የምግብ አሰራር ካለ ጻፉልን፣ እኛም በቶሎ እንሰራላችኋለን። አብራችሁን ስለሆናችሁ ስለምትከታተሉን ስለምታበረታቱን ከልብ እናመሰግናለን። ሰላም ሆኑልን።